አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ተመልካቾቼ ዛሬ የማሳያችሁ ሩዝ ቦካሪ አሰራር ነው። ግብአቶችን እነዚህ ናቸው። አቅርቤያቸዋለሁ አስተካክዬ በደንብ ቅመሞቹ ሁሉም እነዚህ የሚያስፈልጉኝ ግብአቶቹ እነዚህ ናቸው። ይህን ይመስላሉ። ዶሮ እዚህ ጋር አለ፣ ጀዘር የተቀፈቀ እዚህ ጋር አለ፣ የተፈጨ ቲማቲም አለ፣ ሽንኩርት ሸራሄ ምንድን ነው ስሙ ይሄ ፈቤ ስሙ ይሄ አለ። ይሄ ቅመማ ቅመም አለ። ይሄ ደግሞ እንትን አለኝ ቅቤ የምጠብስበት አለኝ። ይህን ይመስላሉ ግብአቶቹ። ይህ ስም ዘቢብ ነው። ዘቢብ አለኝ። ወደ አሰራሩ እንሄዳለን ማለት ነው። ወደ አሰራሩ እንሄዳለን። አሁን ተከታተሉ። ዶሮዋ ታጥባ ተከሽና፣ ይህ ነጭ ሽንኩርት ነው። ግብአቶቹን ይመስላሉ። ተከታተሉ ውዶቼ፣ በደንብ ተከታተሉ። አሁን ወደ አሰራሩ እንሄዳለን ማለት ነው። አሁን እዚህ ጋር ዘይት ጨምራለሁ። ተከታተሉ ውዶቼ፣ ዘይት ጨምራለሁ። ዘይት ጨምርና አሁን ጀዘሩን ጨምራለሁ። ሞቅ ስላለ ዘይቱ ጀዘሬን ጨምራለሁ ማለት ነው። የተቀፈኩትን ጀዘር አጣብሰዋለሁ። ውዶቹ ይህን ይመስላል። በዘይቱ ነው የሚጠብሰው። በዘይቱ ነው የሚጠብሰው። አሁን እየቀበቀበች አድርጌ ያወጣዋለሁ። ለዚህ ጨምሬ ሎዝ ነው ካፍ የሚገባልኝ። ይሄ ሎዝ አይደለም፣ ይሄ ዘቢብ ለማለት የፈለኩት ነው። ሎዝ ማለት ጀማዓ ይሄን ይመስላል። እዚህ ጋር ዘቢቡን እንጨምራለን። ዘቢቡን እንጨምርና በደንብ አሁን እዚህ ጋር አወጣለሁ ማለት ነው። በቃው ላወጣው ነው። በቃው እዚህ ጋር በደንብ እያጠነከርኩኝ አወጣለሁ ማለት ነው። እዚህ ጋር አደርጋለሁ። እዚህ ጋር መንገድ ስለሌለኝ እንትን አድርጌያለሁ። ድንቹን ስንጠብስ የምናጠነክርበት እሱ አድርጌያለሁ። ይህን ይመስላል እንትኑ ማለት ነው። ጠብሼ ጨርሼ አወጣሁ ማለት ነው። አሁን ዲጃጅ ጨምራለሁ። ተከታተሉ። ዲጃጅ ነው የምንጨምረው። ጠበስ ጠበስ ካረኩ በኋላ ነው እንትን የማደርገው ማለት ነው። ልክ እንደዚህ እንትን መሰል አደረገውና በደንብ መብሰል አለበት በዘይት ማለት ነው። ያው ሰው እንደ ፍላጎቱ ነው የሚሰራው። እኔ ግን መጀመሪያ በዘይት መጥበስ ስላለብስ ዶሮዋን መጀመሪያ እጨምርና ከዛ
ሽንኩርቱን የጨምረው መጀመሪያ ስጋዋ ዶሮዋ ማለት ነው በደንብ በዘይት እንድትጠበስ ስለፈለግኩኝ ነው። ከተጠበሰች በኋላ ሽንኩርት ጨምራለሁ። ከዛ ነጭ ሽንኩርት ጨምራለሁ። ሁሉም በየጥሪቁ ነው። እንግዲህ እኔ እንደዚህ ስሰራ ነው የሚጥመኝ። እንደዚህ ነው የምሰራው። ምናልባት በዘይቱ ላይ ለምን ሽንኩርት ጨምርሽ አላችሁ? አሰራሩ እንደዚህ ሲሆን ነው የሚጥመው ማለት ነው። አሁን ዶሮውን አውጥቼው ከዛ ደግሞ እንደዚህ እያቁላላሁት ነው። ሽንኩርቱን እንዲህ ቃጠል ስላልፈለግኩኝ ማለት ነው። እንግዲህ አርጌዋለሁ። ነጭ ሽንኩርት ጨምራለሁ። ቅመም እጨምራለሁ። ቅድም ያሳየኋችሁ ቅመማ ቅመሞች ጀህዝ ያደረኳቸው ናቸው። ጨምራቸዋለሁ። ከዛም ማስላለሁ። እንዴት እንደበሰለች ስል ቶሎ ነው የምትበስለው። እዛ ሀገር ዶሮ ለምን እንደሆነ አላውቅም። ልብሷን ከዋለቃችሁላትና ሙክክክ ነው የምትለው። አሁን ቲማቲም ሳልሳ ጨምራለሁ። ግድ ነው ሳልሳ። ልጆቼ ቀይ እንዲሆንላችሁ በደንብ መቆላላት አለባችሁ። ይሄ በደንብ ማለት ነው። ድስቱ ሳፋ ማለት አለበት። ይሄ ግን ትንሽ ጠበብ ያለ ስለሆነ ድስቱ በደንብ አልተመቸኝም። ግን እናንተ ስትሰሩ ሳፋ ያለ ድስት መሆን አለበት። አሁን የፈጨሁትን ቲማቲም እጨምራለሁ። ብስሚላ አሁን በደንብ አሸዋለሁ። ተከታተሉ ውዶቼ። ይሄን ይመስላል። አሁን አሽቼው እንደዚህ አይነት ቲማቲሙ በደንብ እዛው እንትን ማለት ነው። ቲማቲሙ ከዶሮ ጋር አንድ ላይ እንትን ማለት አለበት። በደንብ እስከሚብላለ መቆየት አለብን ትንሽ ማለት ነው። ውሃ ሳንጨምርበት መጀመሪያ። አሁን የፈላ ውሃ አለኝ። የፈላ ውሃዬን ልጨምር ነው። በደንብ ሳታበዙ ነው ለምትጨምሩት። ስሚያ ይመስላል። ትንሽ ከደና አድርጌ ልትወውና ከዛ እንትን እላለሁ ማለት ነው። አወጣዋለሁ። ልጃጁ በፉርም እንትን የሚል እዚህ ጋር ይሄን ይመስላል። ተቃጠልኩ በነገራችን ላይ እጅ ማለት ነው። አቃጠለ እና ሰብስክራይብ አድርጉ፣ ሸር አድርጉ። በአላህ ያኔ እኔም እንደዚህ እየሆንኩ ስለምሰራው እያሳየኋችሁ ነው አይደለ? ሸር አድርጉልኝ፣ ሰብስክራይብ አድርጉልኝ፣ አበረታቱኝ። አላህ ሀገራችንን ሰላም ያድርግልኝ እና አበረታቱኝ። ሰብስክራይብ አድርጉ፣ ሸር አድርጉ ለጓደኞቻችሁ። በረታቱን። አላህ ይገዛን። ሁላችንም አላህ ሰላም ይስጠን፣ ሰላም ያብዛልን። እናመሰግናለሁ በጣም የምትከታተሉኝ። ጻፉልኝ ኮሜንት ላይ። አሁን ሚሊ ጨምራለሁ። እስካሁን ጨመርኩኝ ነበር። እዚህ ጋር ዶሮውን የምቀባውን እንትን እያዘጋጀሁት ዘይት ጠባረጋለሁ። ሶስሉ ማለት ነው። ዘይት እንትን የምቀባውን እሱ እያዘጋጀሁ ነው። ሩዙ ለአንድ ሰዓት የዘገዘኩት ነበር። አንድ ሰዓት የሆነዋል እርግጠኛ። አሁን ጨምረዋለሁ እና ውሃው የቀረው ውሃ ይሄን ይመስላል። በስሏል። ሽንኩርቱ ቲማቲሙ እንዳለ ዝቅቅ ብሎ እዛው የቀረ ነገር የለም። እስል ብሎ ምንም እንትን የለውም። የሚጠለ ምናምን ነገር የለውም ማለት ነው።
በስሏል። ሽንኩርቱን በደንብ ነው የበሰለው። ቲማቲም ሁሉም በአንድ ላይ እንዳለ በስሏል። ውሃ ይህን ይመስላል ማለት ነው። መረቁ በጣም ነው ወፍሯል። ሽፍቱ እንዴት እንደበሰለ። አሁን እዚህ ጋር ሩዝ ጨምራለሁ ማለት ነው። አሁን ሩዜን እጨምራለሁ ማለት ነው ተመልካቾቼ። አሁን በቃ ሩዝ ጨምራለሁ። የዘፈዘፍኩት ምኪን 1 ሰዓት የሆነው ግማሽ ሰዓት እንደዛ መዘብዘብ ትችላላችሁ እናንተ። ግን ቆይቷል። ብስሚላ ተመልሼ በኋላ ሳያል ይህን ይመስላል። ሩዙ በስመቲ ነው። ሩዙ በስመቲ ነው። ጨመርኩት። እንግዲህ ይህን ይመስላል። የሚቀባውን አዘጋጅቻለሁኝ። የቀባሁት ነው። መቀቢያ ስለሌለኝ በሚላጋ ነው እንደዚህ እያረኩ ማዳረሰው። ቅድም የሰራሁትን ሶስ ማለት ነው። በደንብ ቀባውና እንደዚህ አድርጌ ፎሮም ውስጥ አስገባዋለሁ ማለት ነው። ይኸውና ተቀብቶ ጨረሱ። ቀብቼ አሁን ፎሮም ውስጥ አስገባዋለሁ ማለት ነው። የጀማ እንትኑን እዚህ አስገባለሁ ማለት ነው። ቅድም የጠባበስነውን የጀዘሩንና እንትኑን ጨምራለሁ። ይሄንን ፈልጌው ነው እንዲያሳምረኝ ፈለኩ። አረንጓዴ ሲሆን ጨምር እና ይህን የመሰለ አሰራር የጀማዓ። ከወደዳችሁት ላይክ ሰብስክራይብ አድርጉ። ከዛን ከርነዋለን። አሁን እንደዚህ አድርገን እንከርነዋለን ማለት ነው። አሁን ሰላጣ ልቆርጥ ነው። ሩዚ የጀማዓ ይህን ይመስላል። ተሰርቶ አለቀ። ልክ እንደዚህ በጣም አሪፍ ነው። እውነት አልተያያዘ ምን አላለ በጣም አሪፍ ነው። ስገለብጠው ደግሞ አሳያቸዋል። ፎሮማን ችን ትመስላለች። ተጠብሳ ስጋዋ ዶሮዋ ማለት ነው። ዶሮዋ ከላይ ቁጭ የምትለው። ሻይን ጠጣ። ሻይ የጠጣ ነው በነገራችን ላይ የምሰራው። ሰላጣዎችን ትመስላለች። ማሻአላ ለአፌ ማሻአላ ለበለው ጤና። እናንተ ሲቀርብ ምናምን እንዴት አባቱ ያምራል። ማሻአላ እስለሜቴክ ሀቢበቲ አላህ እስለሜቴክ ማሻአላ ባረክ ረህማን ወያ ማሻአላ። ይህን ይመስላል ጀማ ማሻአላ ተባረክ ረህማን። ይህን ይመስላል ውዶች። ተሰርቶ አለቀ። ለመበላት ቀረበ ማለት ነው ውዶች። ተከታተሉ፣ ሼር አድርጉ፣ ሰብስክራይብ አድርጉ፣ አበረታቱ። ይህን ይመስላል። እውነት ሼር አድርጉ፣ ለጓደኞቻችሁ ሼር አድርጉ። በጣም አመሰግናለሁ ስለተከታተላችሁ። ሀገራችንን ሰላም ያድርገው። በያለንበት አላህ ይጠብቀን። አመሰግናለሁ።